ሚነሳ እሷ የቀበረችው እነዚህ ልጆች ሲሞቱ ግን የቀበረቻቸው ነገሮች እዛው ይቆያሉ። ስለዚህ እነዚህ ልጆች ለመግደል በኦሮሞ ደካማ፣ በኦሮሞ ሆዳደር፣ በኦሮሞ ስግብግብ፣ በኦሮሞ ቆሻሻ ሰዎች ይጠቀምና እንደ ቀነኒ አይነት ቆንጆ ስጦታ ያላቸው ብርቅ የሆኑ ልጆችን እብብታች ስር ቅርጥፍ አድርጋ ትበላለች። መንግስት ትላለህ እንጂ እሷ ላይ ጣትን አትቀስርም። እዛ ውስጥ ቁጭ ብላ የጭቃ ውስጥ እባብ ወይም የጭቃ ውስጥ ሾክ የማታያት የኦሮሞን አርቲስት፣ የኦሮሞን ሞዴሊስት፣ የኦሮሞን ፖለቲከኛ፣ የኦሮሞን ምሁር፣ የኦሮሞን አስተማሪ የምትገለው የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። ድሮም ስትገልን የነበረው ዛሬም ስትገልን ያለችው። ድሮም እምነት ስታፈርስብን ነበር፣ ዛሬም እያፈረሰችው። ድሮም ባህላችንን ስታፈርስ፣ ዛሬም እያፈረሰችው። ድሮም አርቲስቶችን ስትገል፣ ዛሬም እየገደለች። እቺ የስቴት መዋቅር ውስጥ እያለች የኦሮሞ ህዝብ ሰላም አያገኝም። ስለዚህ ይሄንን ተግባር የፈጸመው የኢትዮጵያ ኦርቶዶክስ ቤተክርስቲያን በቀነኒ አዱኛ ስላሴ ካቴድራል መቀበር ያኮረፉ ደንቆሮ ምዕመኖቿን ለማስተካከል ብላ ለማጽናናት ይህም ባለጌ ሰው በሚዲያ በኩል ላከችብን እያልኩ ነው ያለሁት። ስለዚህ ግንባር ቀደም ተጠያቂ የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። በመሆኑ መንግስት የኢትዮጵያ ኦርቶዶክስ ቤተክርስቲያን ይህን ሰውዬ ልካለችና ፍርደ ግምድሎኛ አናት ላይ ውጣ አልልህም። ሰውየውን ለህግ አቅርቡት። ሰውየው አስተማሪና ተገቢ የሆነ ምርመራ ተደርጎበት ምን አገባኝ እኔ ግራና እጁን እንጨት ላይ አስረ ሱሬውን አውልቀ ወሸላውን በሳማ እየለበለብኮ ማላከ ብለህ ብትጠይቀው ደስ ይለኛል። እንደውም ፈቃዱ ቢኖረኝና ኢትዮጵያ ቢኖር በርበሬ ያጠንኩበት ቅዘኑን እያራገፈ ማላከ ብዬ ጠይቀዋለሁ። ኦሮሞ ነኛ። ምክንያቱም በህዝቤ ላይ እንዲህ አይነት ቆሻሻ እየተጸዳዳ እንዲኖር አልፈቅድም። ሲያምር ሲመች ህዝቡን ማክበር ስትችል ትኖራለህ። ህዝቡን ማክበር ካልቻለ የመጣበት ላስታ ላሊበላ አካባቢ ትመለሳል እንጂ እዚህ እየተግማማ እየገማ ቆሻሻ ነገርን የኦሮሞ ህዝብ ላይ እየዘራ እኛ እዚህ ሚዲያ ላይ መተን ከነዚህ ጋር በየቀኑ እንደ እከክ እያከክን መቀጠል አንችልም። ከናፈነን ይወኒ ኩዲ ቦቾሬ ዳስን እንጀ ይሄ ነቀርሳ ነው አይድንም። ስለዚህ ሰውየው ነው መጠየቅ አለበት። ሰውየውን ላከችው የኢትዮጵያ ኦርቶዶክስ ቤተክርስቲያን። ለምን የሚል ጥያቄ ግን አትጠይቁ። ኦልሬዲ ታውቁታላችሁ። ለምን አፈረሱ ተቋሞቻችን? ለምን አፈረሱት ኦሮሞን? ለምንድነው የገዳ ስርዓትን ያፈረሱት? ለምንድነው ኦዳዎችን ያፈረሱት? ለምንድነው የኦሮሞን የባህል መንጸባረቃ ሲስተማቲክ አክሰስ ሩት ዶስ ኢንስቲትዩሽንስ ለምን አፈረሷቸው? ለምን ስም አወጡልህ? ለምን ሌላ ስም ለምድራችን ሰጡ? ይህን ጥያቄ መጠየቅ ተገቢ አይደለም። አሁን ኦልሬዲ ዩ ኖ ለምን እንደሰሩት። ለምን የአንድ ማህበረሰብ ይሄ ሁሉ ታሪክ ይሄ ሁሉ ስያሜ ካልጠፋ ማህበረሰቡ ሰርቫይቭ ያደርጋል። ስለዚህ አሁን የማህበረሰቡ የሰርቫይቫል ሁኔታው በአርቲስቶች እና በሞዴሎች በኩል ከመቃብር ይወጣል። ስለዚህ እነሱን መግደል ለነሱ መቆያ ስለሆነ እነዚህን መግደል አለባቸው። ይሄ እነሱ ስራ። ይሄንን የሚያደርጉ ምሁራኖቻቸው ደጋፊ ናቸው። ሴቶች፣ ወንዶች፣ ህፃናት፣ ትልልቆች የዚህ ደጋፊ ናቸው። ሁላቸውም ደጋፊ ናቸው። ስለዚህ ዋናነት ይህን ስራ የሰራችው የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። ቀብሩን ስትቀብር ፍትሐት ሲያደርጉ እውነትም ጽድቅ ይመስልሃል አንተ። በሌላ በኩል ይህንን ልከው ህዝባቸውን ለማጽናናት ይህን ቆሻሻ ነገር ተናግሯል። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ልከዋለች። ይሄ ባለጌ ተናግሮታል። ባለጌውን ክሪቲሳይዝ ማድረግ የሰዎቹ ነው። ተቋማን ወንጀለኛ ማድረግ ደግሞ የእኛ ድርሻ ነው። እዚህ ነው ያለ ነው። ይሄ ይስማማናል። ለሁንዴ ልስጠውና ልምጣ ወደ እናንተ። ዶክተር ቆይ አንዴ እስቲ ታፕታፕ 20 ኬ እንኳን አስገቡ እንጂ ምን ሆናችሁ ነው? ፕሊዝ ካፒ ሊንክ ደግሞ አትሊስት አንድ 1 ኬ አስገቡ እንዴ። ማን ኦሮሞ ማልታተን አንዶ ማና አታውራ ዶክተር እንደ ታፕታፕ አርጉ እንጂ ዝም ብሎ እንትን ጆሌ ኦሮሞ ታፕታፕ ጎራ ዶ ሶባ ቢረ እዱ ኤርገምቱ ቢረ ደበኒ ታፕታፕ ያጎዳ ማለ ያሰማል ማለ ደመለ 20 ኬ አትሊስት ፕሊዝ ታፕ ማን ኦሮሞ ኮፒ ሊንክ ማለ ኤርገምቱ ቢረ ታፕታፕ ያጎዳ ማለ ማን ኦሮሞ ቁልቁሉ እንጅርት ሁሉም የኦሮሞ ህዝብ ቤተክርስቲያኒቷን ተጠያቂ ማድረግ አለበት። ቤተክርስቲያኒቷ ልጅቷ ስትቀበር ነበሩ በጎን ልከው ይሄን ያደረጉት ቤተክርስቲያኒቷ ናት። ለምን አኩራፊ ምእመን አላት። ማህበረ ቅዱሳን ስር የተሰገሰጉ ዱርዬዎች፣ ወሮ በላዎች። ይሄ አጫሉ ሞቷል ጀዋን ይቀራል ሲል የነበረ ባለጌ ሁሉ የዛ ተከታይ ነው። ስለዚህ ይሄን ተከታይ ለምን እዚህ ተቀበረች ለማጽናናት ስለሚፈልጉ ምን አደረጉ? ይሄን ለማጽናናት ይሄን ሰውዬ በሚዲያ በኩል ላኩብን። ስለዚህ
ይሄንን ሆን ብላ ስራውን የሰራቸው የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። ምክንያቱም ዓላማቸው የኦሮሞ ህዝብን ፍንፍኔና አካባቢ ላይ ኦሮሚያ ላይ በአይናቸው ማየት አይፈልጉም። የኦሮሞን ህዝብ ይጠላሉ። አንድ ሰው ሲናገር እኮ በዚህ ደረጃ በዚህ ጥላች በዚህ ልክ ይላል። ይህን ሰው እየስሙት ማሪ ሰባኪ ቢሞት ግን ስላሴ አይቀበርም። ቀጥሎ ያለው ሰው እየስሙት አርፋ ነበር። የአሟሟቷ ጉዳይ አጠያቂ ቢሆንም ችል ሞታለች። ታዲያ ሰው እየስሙት የት እንድትቀበርላችሁ ነው የፈለጋችሁት? ይቺ ልጅ እኮ ባለማህተብ ናት። ይቺ ልጅ እኮ የቤተ ክርስቲያን ልጅ ናት። ይቺ ልጅ እኮ አህዛብ እኮ አይደለችም። የት እንድትቀበርላችሁ ፈልጋችሁ ነው? ምን ነው ስለሞተችበት ምክንያት ማወቅ ትታችሁ፣ ምን ነው ስለተገደለችበት ግፍ ማወቅ ትታችሁ ስለተቀበረችበት መሬት ቆረቆራችሁ። በተለይ እዚህ ቤተ ክርስቲያን ዙሪያ ላይ ያላችሁ በጥላቻ የተሞላችሁ ሰዎች ማለት ነው። ምን ነው ይህንን ህዝብ ለመለያየት በዚህ ርቀት ባትሄዱ? ምን ነው ኢትዮጵያ ውስጥ በግፍ የሚገደል ንጹሃን በበዛበት ሀገር ላይ ሆናችሁ ይሄ ነገር እንዲቀነስ መስራት ሲገባችሁ እንደ ቤተ ክርስቲያን ወይም ደግሞ እንደ ሃይማኖት አባትነታችሁ ምን ነው ስለተቀበረችበት ምድር ላይ ሮጣችሁ ተቆረቆራችሁ? ቤተሰቦቿን ቢሆኑ እኮ ልጄ ልጄ ብለው እኮ ነው የቀበሯት። አስታማዋት ሳይሆን እኮ በድንገት የሞተች ልጅ እኮ ናት። እቺ ልጅ ሮጣ ያልጠገበች ልጅ እኮ ናት። ስለሱ ስለማሟቷ ማውራት ሲገባችሁ ሚዲያ ላይ ወጣችሁ እንደገና ስለተቀበረችበት ቦታ ማርያምን በጣም ነው የሚያመው። በጣም ባለማህተብ የሆነች ልጅ እኮ ናት። የቤተ ክርስቲያን ልጅ እኮ ናት። ከቤተ ክርስቲያን ውጪ የት እንድትቀበርላችሁ ፈለጋችሁ? ቦታ ልትመርጡላት ጭራሽ። አረ የጥላቻም ልክ አለው በመድኃኔዓለም። አረ የጥላቻም ልክ ያለው በመድኃኔዓለም። ይሄ ነው ይሄ ነው ቤተ ክርስቲያኒቷ ይሄን ስራ ነው የምትሰራው። በቤተ ክርስቲያኒቷ ዙሪያ ያሉት ሰዎች ይሄንን ቆሻሻ ስራ እንዲሰሩ ስምሪት የሰጠችው የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ናት። ቤተ ክርስቲያኒቷ ውስጥ አሰራር ውስጥ የሌሉ በቤተ ክርስቲያኒቷ አቅራቢያ የሌሉ ኃላፊነት የሌላቸው ሰዎች አይደሉም ይሄን ያሉት። ኃላፊነት ያላቸው ሰዎች ናቸው ይሄን ስራ የሰሩት። ይሄን ኃላፊነት የሰጠቻቸው ደግሞ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ናት። ስለዚህ የዚህ ጥላቻ ንጉስ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ናት። እቺን ቤተ ክርስቲያን እኔ እንደ አንድ ኦሮሞ አሁንስ በቃል ይሄ መሽገር እስካልተነቀለልን ድረስ ሰላም ስለማናገኝ መንግስት ለአንዴና ለመጨረሻ ይሄንን መሽገር ከህዝባችን ላይ ቢነቅል ጥሩ ነው። ይሄ ካልሆነ ግን ይሄ ጥላቻ ሄዶ ምናልባት እያንዳንዱ ተቋም ነገ በሳት የሚጋይበት አይነት ሁኔታ ሊፈጠር ይችላል። ያን ጊዜ ማንም ተጠያቂ አይደለም። ይሄንን ከእባብ የረዘመ ምላሳቸውን ይዘው እኛ ውስጥ ኖረው ዛሬ በ21ኛ ክፍለ ዘመን ልክ ያን ጊዜ በ16ኛ 13 14 ላይ የሰሩብን ወንጀል ዛሬም ለመስራት የሚያምራቸው እነዚህ ሲዳደግ ባለጌዎች እንደዚህ አይነት ተቋም እኛ ላይ አቁመው ይሄ ተገቢ አይመስለኝም። መንግስት ይህን በጊዜ እርማት ካልሰጠው ጤናማ አይመስለኝም። ለኔ ጉዳዩ ይሄ ነው። ስለዚህ ቤተክርስቲያን ውስጥ ያሉትን ሰዎች ይህን ስራ የሰጠችው ቤተክርስቲያኗ ናት። ስለዚህ ትልቁ ወንጀለኛ ቤተክርስቲያን ነው። ሰው ሁሉ ቤተክርስቲያኒቷ ወንጀለኛ እንደሆነች እንዲገልጥልኝ ነው የምፈልገው። ውስጥ የተሰበሰቡ ቤተክርስቲያን ነች የቀጠረቻቸው፣ የምትሰፍርላቸው፣ የምታበላቸው። እናንተ የተቀጠራችሁበት ቦታ ካምፓኒው አይደለም የቀጠራችሁ። ሱፐርቫይዘር የላችሁም እንዴ እናንተ? እነኚህ ሰዎች እኮ የሚቆጣጠራቸው እኮ አሉ። ስለዚህ ቤተክርስቲያኒቷ ቀጥራ ነው ይህን ስራ የምታሰራቸው። የቀጠረቻቸው ሰዎች ይህን ስራ ይሰራሉ። ቤተክርስቲያን በሌላ በኩል ሌላ ነገር ትሰራለች፣ በዚህ በኩል ሌላ። ይሄ እኮ ኢትዮጵያ ፖለቲካ ውስጥ እኮ የምናውቀው ነው። ኢትዮጵያ ስራ ውስጥ እኮ ያወቅነው ነው። ምንም እኮ አዲስ ነገር አይደለም። እዚህ ቦታ ላይ ጽድቅ ስራ ትሰራለህ ለአይን፣ ነገ ህግ ፊት ብትቀርብ የምትከራከርበት ነገር እኛ እኮ እንዲህ አድርገናል ብለህ የምትለውን መልካም ነገር የሚመስል በዚህ በኩል ትሰራለህ፣ በዚህ በኩል ደግሞ የተረገመ ተግባርን ትሰራለህ። ይሄ ኢትዮጵያ ውስጥ የተለመደ የሰይጣን አሰራር ነው። ይሄ እንግዲህ አይደለም። ይሄን ግን ተሸክመን መቀጠል አይኖርብንም። ስለዚህ አንድ ነገር መሆን አለበት። መሆን ያለበት አገነስ ቸርቿ ነው። እሺ ያ ኦሮሞዎች ጭንቅላታችን ተጠቀሙ። እግዚአብሔር አሁን እኔ ኃጢአት እየሰራ ነው ኦሮሞ እንደ ኦሮሞ ራሱ ብዬ ነው የማስበው። ሳታውቁት ኦኬ፣ ሳናቅ በነበረ ጊዜ ቤተክርስቲያኗ ስትሰራ ራሱ ኦሮሞን አሁን ለምሳሌ ለሴት የተሰራ ነገር ለወንድ አይሆንም። ለምን? ለሴት ነው። ለሴት የተሰራ ነገር አላላቸው ነገራችሁ። ወንድ የለው ነገር ጡስ መያዣ ወንድ ሊጠቀም አይችልም። ሲጀምር ቤተክርስቲያኗ ኦሮሞን ለማጥፋት ነው የተሰራችው። ኮንስቲቱሽኑ when they build it
አገንስት ኦሮሞ ልናስተካክለው ሞከርን። ራሳችን ሞከር አልሆነም። እንደ ቄስ ሁሉ እኮ ሰው ኦሮሞ እኮ ቄስ እኮ ሆኖ የተገደለው ሁሉ እኮ አለ። እኔ ሂስትሪ ላመጣላችሁ ይችላሉ። ቄስ ለምን ሆነ ተብሎ ኦሮሞኛ ተናገረው የተገደለው ውስጥ አለ እዛ ቸርች ውስጥ የኦርቶዶክስ ቸርች ውስጥ። እምነቱ ሳይሆን ችግሩ ውስጡ ያሉት ሰዎች ሲሰሩት አሰራራቸው ለራሳቸው ቤኔፊት እኛን ዲሁማናይዝ ለማድረግ ነው። መጽሐፍ አለ እኮ ይሄ ሰኔ ጎለጎሎታ የማርያም ጎለጎሎታ ተብሎ ጋላዎች ምናምን እየታለ እሱን ራሱን ለማጥፋት በአሁኑ ሰዓት ያልፈለገችን ቤተክርስቲያን ሄዳችሁ እናንተ ተነገራችሁ እኮ። አሁን ይሄ እግዚአብሔር ነው። you are against yourself እራሳችሁ ናችሁ። እንስሳቶች ስለሆናችሁ እየጉቶ እንደበግ ይረዷችሁ ያዋርዷችሁ። that's what you guys want። ቋንቋችሁ ስትናገሩ ለምን ተናገራችሁ? ዘመቱባችሁ። ማሸነፍ አቃተን። መጡ ደግሞ እኔ አሁን ኦርቶዶክስ አይደለሁም። I don't want to be Orthodox because you show me who you are። የእግዚአብሔርን ስራ ለእግዚአብሔር ስጡት። የራሳችሁን ስራ ግን ለራሳችሁ ስሩ። ወንድማችሁን እህታችሁን በሞት በቁም አጫሉ ይሙት ተባለ ተገደ። አንድ ሰው ወጥቶ ተናገረ። እቺ ልጅ ሞተች እንደ ጋላ እያሉ እያዋረኑ ከሞትን በኋላ ደግሞ ምንድነው መሬት ውስጥ አፈር ለሚበላው እነሱ ናቸው የሚወስኑልን። ኢቭን መንግስት ቤት ብትገቡ እኮ በር ለቤተ መንግስት ራሱ ብትገቡ እኮ በር ላይ ቆሞ እቺ ጋላ አትገባም ሊሏችሁ ነው። በዚህ አካሄድ ላይ if you guys consider that imagine ቁጭ ብለህ አእምሮህን አሰራው። እኔ ማንም ምን ብሎ ቁጭ ብለህ አእምሮህን አሰራው። የነፍስ አባት ብለህ ያልከው ሰውዬ በር ላይ ቆሞ ቢጠብቅህ ኢየሱስ ፊት ለፊት እቺ ጋላ ናት ይሄ ጋላ እዚህ መግባት የለበትም ነው። that's what they're doing right now። አፈር የሚበላውን ነገር መሬት ላይ አትቀበሪ ቦታ እየመረጡላችሁ ጋላ ቋንቋ ቤተክርስቲያን አጋብ እየተባላችሁ ምን ጥያቄ እንደምጠይቁ አለቅ ይጋሳር embarrassing። እኔ አሁን ከነሱ አገነስ መሆን ራሱ አልፈልግም because ጭንቅላታቸው ያሰራመኛ ሰዎች አታስቡ። እኔን እምነት ወይ ራሴ ያረጋዋለሁ ወስጄ በራሴ ቋንቋ ካልሆነ ሌላ እምነት እከተላለሁ። ባዷቸውን ቀርተው ጥሎ እንዲሄዱ ነው ማረጋቸው። that's what I'm going to do። I'm not going to deal with them this way። ፓወሩን ካጣሁኝ ሄጄ ጴንጤ ሆናለሁ። ሙስሊሙ በቃ ጴንጤ ሆኜ ኦርቶዶክስ ክርስቲያን ነኝ ጴንጤ ሆኜ የራሳቸውን ሲሉ የራሴን ቄስ አምጥቼ ተመልሼ እገባበታለሁ። ያለበለዚያ ቤቴ ቁጭ ብዬ እጸልያለሁ። መጽሐፍ ቅዱስ ላይ ራሱ ወንድምህን የማታውቀው እኔ የታቀኛለህ ይላል። አንተ ጫልቱን የማታውቃት ከሆነ ግርማ አያኔን የማታውቀው ከሆነ የት ታመጣዋለህ? ኢየሱስን የታውቀዋለህ? ጭንቅላታችሁን ተጠቀሙ። በእግዚአብሔር ያስጠይቃችኋል። የኃጢአት ሁሉ ኃጢአት እግዚአብሔር የሰጠን ጭንቅላት የማትጠቀም ከሆነ የአባትን ቀይ ዲፌንድ የማታረግ ከሆነ ተክደሃል፣ ከሃጂ ነህ። ራስህን አክብር። ኢንስቲትዩሽኑ አጌንስት ዩ ነው ኦሮሞ አንተን ለማጥፋት አንተ ለመተብተብ ለራሳቸው ልጆች ስራ ኦሮሞ ለምዶ ቄስ የማይሆነው ንገረኝ እስኪ። ለምዶ ጳጳስ የማትሆነው ማጆሪቲ ሆነ ለምዶ ጳጳስ የማትሆነው ንገረኝ እስኪ። ለኦሮሞ ጳጳስ ለምዶ የማይፈቀድለት ቄስና ራሱ መከራ መሆን አልቻልኩም እንኳን ጳጳስ። ራሳችሁን ጠይቁ። እንዲህ ነው አትበሉ። ራሳችሁን አትዋሹ። ራስን እስከዋሸ ድረስ መኖር አትችልም። አጎብድደህ ትሞታለህ ማለት ነው። ፋክት። እኔ እውነቱን ነው የምናገረው። የሁላቸው እኔ ያን ነገር ልንገራቸው። እንደ ኦሮሞ እንዲህ በአሁን ሰዓት አሁን እያንተከተከኛለሁ። በፊት ዶክተር ግርማ እንዲህ ዞር ብዬ አስባለሁ የሆነ ነገር ብደረግስ ብዬ ሰው ነኝ አይደለም። አሁን ግን ቆሜም ተዋርጄ ሞቴም ተዋርጄ መሞትን እመርጣለሁ። እንደ ወንድ የሆነ መጥቶኝ ካኝስት ደፍቼው መሞትን ነው የምመርጠው። አሮን ይዋን ሊቭ እንዲተዋርጄ እንደ ኦሮሞ ቆሜም ተዋርጄ በእንትን በደቦ ፈርዶብኝ ያልገደለውን ሰውዬ አጫሉ ይሙት ያለው ሰውዬ ዛሬ ይለኛ ፈራጅ ከሞተ በኋላ ከገደልኩ በኋላ ምን ትነገራለህ? ኢቭን አንዱ አለምን ከገደልኩ በኋላ እኮ እንትን የራሳቸው ስራ በህግ የሚያስጨን በኢንቨስቲጌሽን ላይ ያለን ነገር ይዞ ይሄ ሰውዬ ማንም አልጠየቀም። ኢንቨስቲጌሽን እየተካሄደ ነገር የሰው ግድያ እንደዚህ ሲካሄድ ማለት ነው ሚዲያ ለመውጣት አልነበረበት ኢንፎርሜሽን አድርጎ እኛ ደካማ ስለሆነ ነው እንጂ እኮ እህታችን ስለሆነች ነው እንጂ አንዱ አለም እኮ ነፃ ማስደረግ እኮ ይቻላል። because what they do is ወደ ሌላ ቦታ እንዲጠቆም ነው የሚያደርገው። እነዚህን ሰዎች ይዛችሁ ሄዳችሁ አብራችሁ ምን ያህል ቢንቋችሁ ነው? እሺ ምንድን ነው የምትፈልጉት ከነዚህ ሰዎች? እንደዚህ አይነት መናቀስ እንደ ሰው መኖር እንዴት ትፈልጋለህ ከዚህ በኋላ? I don't want to live honestly. I honestly don't want to live in this kind of life። እንደ ኦሮሞ ሆኜ ቆሜ አንቺ ጋር ለመኖራችን በቋንቋሽ ቤተክርስቲያን መግባታችን ብሎ እየቀጠቀጡ እንደፈለጉ እያረጉኝ ከዛም በኋላ ስሞት ራሱ እንዴት እዚህ ትቀበሪያለሽ? ሪሊ በገዛ መሬቴ በኢየሱስ እኔ አራዘር ዳይ እግዚአብሔርን ራሷን አራዘር ዳይ right now። አመሰግናለሁ ዶክተር ግርማ። ኢሞሽናል ሆነሽ ምናምን የምትሉት ከዚህ በላይ ኢሞሽናል የሚያደርግ ነገር የለም። እንዳንተ ደደብ ድንጋይ አይደለሁም እኔ። አም ሶ ኢንተለክት ጥቅላት ስለነቃ ነው። ኦሮሚያ ውስጥ ተወልዶ ኦሮምኛ ስለምችል ነው እንደዛ የምልሽ። እሱ ችግር የለውም። ደወረ በኋላ ብዙ ነገሮች ኖርማሊ ምን ሆነ መሰለሽ። ኦኬ ሌሎች ሰዎች አወሩ እንዴ ሶሪ እንዴት አመሻችሁ? እንዴት ዋላችሁ? ኦሮሞ ገለቶማ ታፕታፕ ካምፒ ሊንክ የወረጉትን ሰላም ናችሁ? እንዴት ናችሁ? በጣም ነው የሚያሳዝነው። ጫልቱ እስቲ ሰዎች ኦኬ ጫልቱ አንድ ማዘማ እስቲ አድርጊ
ሰዎች ቶሎ ቶሎ እንዲደርሳቸው አድርግ። ከታችም ሰዎች ስላሉ እሺ ቀጥል እንዴ። እሺ እኔ አንድ አጠር አድርጌ ነው የምናገረው። እኛ ራሳችንን ካልሆንን በስተቀር እኛ እዚህ አዲስ አበባ ላይ ቁጭ ብለን በእነሱ ቋንቋም በራሳችንም ቋንቋ የምናወራው መጀመሪያ የኛ ስብራቱ የቱ ጋር ነው ብለው እርሶ የሚናገሩት ነገርን ማጤን አለብን። አንድ እኛ ጋር እሳት ሲመጣ ወዲያው ለማጥፋት ለማዳፈን ነው የሚሄዱት። ከስር መሰረቱ ካልተሰራ በስተቀር ልክ የሆነች ነገር ሲፈልግ ከላይ ያለውም አንዳንድ የእምነትን ወደ ፖለቲካ ሽቀላ ውስጥ ለመግባት ይፈልጋሉ። እዚህ ሚዲያ ላይ የማይመጥን ነገሮች ስለሆኑ ነው ማውራትም የማልፈልገው። መጀመሪያ ኦሮሞ ራሱን ነው ወይ? ኦሮሞ እኮ ከጎንደር ላይ ይሞትና ድሮ ወይ አስመራ ላይ ወይ ምናምን መቀሌ ላይ ሞት እኮ ደብረ ሊባኖስ ቅበሩኝ እያለ እየፈቀደ ሲቀበር ነበር። ያን መሬት እኮ ወረራ ነው። ሰው ግን አልገባውም። በቁሙ የዚህ መሬት ይጠይቃል። በዛ በኩል ደግሞ ቀብር እንኳን የሚፈቅድ ነው የኦሮሞ። አሁን ግን ኦሮሞ በቀየው ላይ የት መቀበር እንዳለበት ያለው ሰውዬ መጣ። መቃጠል ነው ያለበት ወይ? ከዚህ የበለጠ ውርደት የለም። ኦሮሞ ግን ራሱን ካልሆነ በስተቀር አሁንም ኦሮሞን ካልሆነ በስተቀር ያ እኮ ቦታ ሁጁባ ነው እኮ ያ ስላሴ ድሮ የአባ ሙዳ መቀመጫ ነው። ፓርላማው የድሮም ፓርላማ እዛው ጋ ነው። አሁንም ፓርላማውም እዛው ጋ ነው። ፓርላማው ድሮም የነበረው ፓርላማው ድሮ በአባ ሙዳ ከመጋረጃ ጀርባ የሚቀመጠውን አሁን ማን መቀመጥ ጀመረ? እንደ እነዚህ ጽፈው አንዳንድ በስክሪፕቶ በጽሁፍ የሚያምኑ ሰዎች ከኋላ ቁጭ ብለው ፈላጭ ቆራጭ ሆነው እንደውም አሁን የት እንደሚቀበር መች እንደሚሞት መናዘዝና ራይ መናገር ጀመሩ። ይሄ ራእይ አይደለም፣ ይሄ ድግምት ነው። መናገር ጀመሩ። ይሰማል? አሁን ይሰማል። ይሰማል? ይሰማል። ያ እላያችን ላይ እነሱ ድግምቱንም ሟርቱንም ጥንቆላውንም መተቱንም ስለሚችሉ የእኛ ሰዎች ደግሞ በከፊል ኦኬ፣ ውረድና ተመልሰ ግባ። ሌላ ሰው አስገብ ይቻል። ምን ያደርጋሉ? ስትራቴጂያቸው በዋናውን ሰውዬ የነዛን ሰዎች ቤተሰብ ተመልሰ ግባ። ውጣና ተመልሰ ግባ። ውረድና ተመልሰህ ትገባለህ። ያ ውረድ። ኦኬ What happened, doctor? አይ ሁንዴ ድምፁ ስለማይሰማ ውረድ ብዬው ነው። እንትና ሄዱ። ኦኬ ያው ተመልሶ መጥቷል። ኦኬ ኤቢሳ ነው ስኒፋተሙ ነጋስ ይፈሳል። ጋ መጋላው ተኮ ጅራኔ ኤሮ ባኤ ወሊን አርጊኑ ባኤ ዋን ነማ አጃይቡ ተኮ አርጊቱ ዋን አማስን ይረት የሃሳ ጅርተኒ ኦቦሌቲን ኬኛ ጫልቱን ሙጫን ኩን ጭምቱ በአማርኛ አውራ ይስሙ፣ ሌሎችም ይስሙ። ከኛ ረገኘ ነው። በአማርኛ አውራ ፕሊዝ፣ በአማርኛ ንገሯቸው ይስሙ። ኦኬ ሻታ እና በጣም የሚገርም ነገር ሰዎች እውነትን የሚክዱበት ዘመን ላይ አሁን እነዚህ ሰዎች አጀንዳ ስለሞተችው ልጅ ሳይሆን እኛን ስለ መቀበሪያ ቦታ ይህን ነገር ማንሳታቸው ምን ያለ እኛ ህዝብ ያላቸው ንቀት ነው የሚያሳይ። እንደ ማህበረሰብ እነዚህ ሰዎች እንደ ማህበረሰብ እኔ ትናንትና ለአንድ እህት አብሬ ሳወራት ነበረ። ምንድነው አባባል የነሱ ሰው አባባል ትዝ አለኝና አንድ የፖለቲካ የነዚህ ሰዎች የፖለቲካ ድርጅት አባል የነበረ ሰው የኛ ብሔር ማለት እግዚአብሔር ማለት ነው አለ ብሎ ተናገረና ያንን ነገር ፖስት አደረገው። ሰው ሲፈጠር ሰውን እግዚአብሔር በራሱ መልክና አምሳል ፈጠረ ይላል። እኛ ሰውን ፈጠርን የሚሉበት ሰዎች ናቸው እነዚህ ሰዎች። በተፈጥሮ ኖርማሊ ሰውን እግዚአብሔር የፈጠረውን ሰው ከእግዚአብሔር ጋር እንኳን የተጣሉ ሰዎች ናቸው።
ስብዕና የሰው ስብዕና ሰውን በመስደብ የሚያምኑ እዚህ ስራውን ይሳደባል። ይህን ሰውዬ አውቀዋለሁ። ይሄ ሆፕ የሚባል ሰውዬ እዚህ ጋር ላይቭ ገፍቶ እዚህ ጋር ግን ይሳደባል። እና በጣም የሚገርመው እንደዚህ አይነት ነው። አሁን ራዕይ ማረም የሚባለው መጽሐፍ ላይ ግፍ ኦሮሚያ ታሪክ የሚባለው በተጻፈው መጽሐፍ ውስጥ በዚህ መጽሐፍ ውስጥ የመጀመሪያው ስራ ማርያም ራዕይ አየች ብሎ የኦርቶዶክስ ቤተክርስቲያን ፖስት ያደረገችውና ያሳተመችው መጽሐፍ ውስጥ የመጀመሪያው ስራ ማርያም አየች የተባለው ራዕይ ስለ ኦሮሞ ህዝብ ጋላ እንደዚህ ጥንብስ ሬሳን የሚበላ አለ። እንዲህ አይነት ቤተክርስቲያን ነች። ቤተክርስቲያን እኮ ስለ ኦሮሞ ህዝብ የመናገር ምን ስብዕና ምን ሞራሊቲ አላት? እንደ ኢንስቲት እንደ ተቋም ራሱ አገሪቷ ውስጥ ፕላንት ሆና የመቆየት ህልውና ራሱ የላቸውም ነው። ሰውን እኛ የምናውቀው ወንጌል አስታራቂ ነው። እኛ የምናውቀው ወንጌል ትውልድን ከትውልድ የሚያገናኝ ነው። ወንጌል ማለት እኛ የምናውቀው ምስራች ነው።